ሄርሜላ እንዳረገዘች በምን እርግጠኛ ነሽ? እርጉዝ እንደሆነች ከአብርሃም ልጅ እንዳላት በምን እርግጠኛ ሆንሽ? አንተ ራስህ ሄርሜላ አረገዘች አላረገዘች ምን አገባ? ሲጀምር ይኸውልሽ አንተን ይመለከታል ቡዜ አንተን ይሄ ይመለከታል። ይመለከተኛል። እንዴት? በቃ እኔ በሚመለከተኝ መንገድ አሁን እሱን መንገድ ላስረዳሽ አልፈልግም። ነገር ግን ምናልባት ውስጥሽ ላይ እልህ ሊኖር ይችላል። ምናልባት ሩታም ብዙ ሰጣ ገባ ስለገባችሁ ከሩታ ጋር እልህ ውስጥ ገብተሽ ሊሆን ይችላል ብዬ አስባለሁ። ስለዚህ ለምን እልህ ነው የምታወራው? ይሄ እኮ ህይወት ነው። እልህ ቅብጥር ምናምን ትላለህ እንዴ? እኔ እልህ ቢይዘኝ ባይዘኝ እኔ እኖራለሁ እንዴ? የሚኖረው አብርሃም ነው እኮ በአብርሃም ደግሞ ህይወት ገብተሽ ማለት እንደ እህት ማስተካከል ያለብሽ ነገር ሳታስተካክይ ብዙ ነገሮች እያበላሸሽ ነው። ሩታንም ብዙ እየተናገርሻት ነው፣ ብዙ እያወራሽ ነው፣ ብዙ ሰጣ ገባ ውስጥ እየገባችሁ ነው። ስለዚህ አይ ቡዜ ምን ይጠበስ ምናምን ይሄ አሁን እንደ ትልቅ ሰው ነው ማውራት ያለብን። ቡዜ እንደ ትልቅ ሰው ልናወራ አንችልም እኔ እና አንተ ማለት ነው። ምክንያቱም ከዚህ በፊት ብዙ ነገር ብዬሃለሁ። አንተ አይመለከትም ከዚህ ህይወት ውጣ ብለህ እየወጣህ አይደለም ብዙ ነገር። እኔ ሲጀመር አልፎ አልፎ ቪዲዮአችሁን አያለው፣ ግን የምትሰሩት ነገር ደስ አይለኝም ለራሴ። አሁን አንተ እንደዚህ ውጪ፣ እንደዚህ ግቢ፣ እንደዛ በይ ልትለኝ አችልም እኔ። ምክንያቱም እኔ ራሴ እንዴት መሄድ እንዳለብኝ የማቅ ሴት ነኝ። ገብቶሃል አይደል? አንቺ ይሄ ነው መንገድሽ፣ ይሄ በዚህ ነው መሄድ ያለብሽ፣ በዚህ መሄድ አይለብሽም ብለህ አትመራኝም ማለት ነው። እኔ ህፃን ልጅ ስላሉሽ እኔ በዚህ ግቢ በዚህ ውጪ ልልሽ አልችልም። ነገር ግን የምታደርጊያቸው ነገሮች ልክ ካሉሽ ልክ አይደለሽም ልሻለሁ። ምክንያቱም ባንቺ ምክንያት ብዙ ሰው ሲጎዳ ማየት አልፈልግም። ብዙ ሰው ሲያለቅስ ማየት አልፈልግም። ማለትም ምናልባት እንደ እህት አስቤለታለሁ ለትይ ትችያለሽ። አብርሃም ጋር እያሰብሽለት እንዳሉሽ 100% ላረጋግጥልሽ ፈልጋለሁ በመጀመሪያ ደረጃ ገባሽ? ምናልባት አንቺ እያሰብኩኝ ነው እንደዚህ አርገ ስላልከኝ አላረግም፣ እንደዚህ ሁን ስላልከኝ አልሆንም ልትይ ትችያለሽ። እሱ ህሊና አለሽ፣ በህሊናሽ ልትመሪ ትችያለሽ። ነገር ግን ዛሬ አንድ ነገር ልነግርሽ ነው ፈልገው። ባለፈው ዴቭን አግኝቼ ለማውራት ሞክሬያለሁ። ብዙ መረጃዎች ሰጥቻለሁ። ሄርሜላ የት እንደነበረች ከማን ጋር እንዳሳለፈች በዚህ 8 ቀን ውስጥ ሁላችሁም አምናችሁ ዝም ብላችሁ ለመቀበል ሞክራችኋል። እሱ የራሳችሁ ጉዳይ ነው። ነገር ግን አንድ ነገር እንድትረጂኝ ፈልጋለሁ። ሄርሜላ እርጉዝ አይደለችም። ልጅ የሚባል ነገር እሷ ጋር እንደሌለ በመጀመሪያ ይሄን ነገር ተረጂ ቡዜ። አሁን አንተ ዴቭን አሳመንክ። አሁን ዴቭ ጋር ሄደህ እርጉዝ አይደለችም እንደዛ ገለመሌ ብለህ እሱን አወራ። ከዛ እኔን ደግሞ ለማሳመን ነው አመጣጠህ። እኔ ለምንድን ነው ማሳመንሽ? ህሊና አለሽ። እኔ ነግርሻለሁ፣ መስማት ከቻልሽ መረዳት ከቻልሽ። እኔ የሚፈጠረውን እኔ አላውቅም እንዴ አንተ የምትነግረኝ ምን ማለት ነው ይሄ? ቡዜ አይ አሁን ኖርማል ምናልባት እልህኛ ሆነሽ ነው እያወራሽኝ ያለው። አዎ እየተናደድኩ ነው በጣም። መናደድም የለብሽም። ለምን የምትናደጂው? እንድታወራኝ አልፈልግማ በቃ አንተ አሁንም አመጣጥህ ደስ አላለኝም። እኔ በዚህ መልኩ እንድታወራኝ አልፈልግም በመጀመሪያ ደረጃ። ሲቀጥል ደግሞ እነሱ ህይወት ላይ ምን ይፈጠራል ምን ይካሄዳል የሚለው ነገር እኔ አይደለሁም ወሳኙ፣ ባለቤቱ አብርሃም ነው። ገብቶሃል? ሄርሜላ ጋር የሚፈጠረውን ነገር የሚመለከተው አብርሃም ነው። ሩታም ጋር ሲፈጠር የሚመለከተው አብርሃም ነው። ምንድነው ይሄ ያልኩበት ምክንያት ምንድነው? የሚኖረው እሱ ህይወት እሱ ስለሆነ ነው። ገብቷል? እኔ እንደ እህት ማድረግ ያለብኝን ነገር እንደ እህት ሳይሆን እንደ ሰው ማድረግ ያለብኝን ነገር ላደርግ እችላለሁ። ግን ህይወቱን ግን እኔ ልኖር አልችልም። ስታስበው ምኖር ይመስልሃል? አልኖርም። የኔን ህይወት አንተ ትኖራለህ? አትኖርም።